ሰላም የተካ ቱቶሪያል ቤተሰብ እንደምን ቆያችሁ? ዛሬ የ12ኛ ክፍል ትምህርትን ከወትሮ በተለየ በብላንክ ስፔስ ወይም ደረቅ ጥያቄዎችን ነው ይዤላችሁ የቀረብኩኝ። በዚህ ዩኒት ውስጥ ዓለምን የቀየረው የካፒታሊዝም እድገትና ኢንዱስትሪያል ሪቮሉሽንን እንመለከታለን። እንዲሁም ከዛም ባለፈ እንደ ጀርመንና ጣሊያን ያሉ አያለን ሀገራት እንዴት የናሽናሊዝም ስሜት ወደ አንድነት እንዳመጡ እናያለን። እንዲሁም የአሜሪካን የእርስ በርስ ጦርነት መንስኤውና ውጤቱንም ጭምር ለማየት እንሞክራለን። እንደዚሁም አውሮፓን ሲያናውጥ የነበረው ኢስተርን ኩዌሽን በዝርዝር ለማየት እንሞክራለን። ከእናንተ የሚጠበቀው አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ደግሞ ላይክ በማድረግ ቤተሰብ ሆኖ እያልኩኝ አሁን ቀጥታ ወደ ጥያቄ ስገባ ጥያቄ 1 ዋት ዋዝ ዘ ኢሚዲየት ሪዘልት ኦፍ ዘ 1815 ኮንግረስ ኦፍ ቬና ሪጋርዲንግ ዩሮፒያን ቦርደርስ ይላል ጥያቄው። ምን ማለት ነው? የ1815 የቬና ኮንግረስ በአውሮፓ ድንበሮች ላይ ያመጣው ቀጥተኛ ውጤት ምንድን ነው የሚል ነው ሀሳብ የጥያቄው። መልሱ በቀጥታ ወደ መልሱ ስገባ ሪስቶሬሽን ኦፍ ዘ ኦልድ ቦርደር ኤንድ ሪንግ ኦፍ ዘ ማፕ የሚለው ትክክለኛ መልስ ነው ማለት ነው። ጥያቄ ምክንያቱም የቪየና ኮንግረስ በናፖሊዮ የፈረሱ ድንበሮችን በማስተካከል በሀያላን ሀገራት መካከል ዘ ባላንስ ኦፍ ፓወር እንዲኖር አድርጎታል ማለት ነው። ዋና ግቡም ሪጂናል ስቴቢሊቲ በማምጣት 100 ዓመታትን አውሮፓን ከታላቅ ጦርነት ለመታደግ ነበር የቆየው ማለት ነው። ስለዚህ መልሳችን ሪስቶሬሽን ኦፍ ዘ ኦልድ ቦርደር ኤንድ ሬይንግ ኦፍ ዘ ማፕ የሚለው ትክክለኛ መልስ ነው ማለት ነው። በዚህ አጋጣሚ አንድ ማሳሰባችሁ ነገር ቢኖር ትክክለኛ መልሶችን በሙሉ ከጥያቄዎቹ መጨረሻ ላይ ስለማስቀምጥላችሁ ምንም ችግር የለም። እናንተ መከታተል ብቻ ነው የሚጠበቅባችሁ። እሺ፣ ጥያቄ 2 The cause of the shifts from the domestic system to the factory system was primarily ይላል ጥያቄው። ምን ማለት ነው? ምርትን ከቤት ስራ ወደ ፋብሪካ ስርዓት እንዲቀየር ያደረገው ዋና ምክንያት ምንድን ነው የሚል ሀሳብ ነው ጥያቄው። ትክክለኛ መልሱ ቴክኖሎጂካል ኢኖቬሽንስ ኤንድ ዘ ራይዝ ኦፍ ስቲም ፓወር ነው የሚለው። ይህ ምን ማለት ነው? የቴክኖሎጂ ፈጠራ እና የእንፋሎት ኃይልን መስፋፋት የሚለው ነው መልሱ። ምክንያቱም የስቲም ኢንጂን የእንፋሎት ሞተር መፈጠር ምርት ከሰው ጉልበት ወደ ማሽን ወይም ደግሞ መካናይዝድ ፕሮዳክሽን እንዲሸጋገር አድርጎታል ማለት ነው። የሽግግር ፋብሪካዎችን በአንድ ማዕከል ተገንብተው ማስ ፕሮዳክሽን እንዲያመርቱ መንገድ ከፍቶላቸዋል ማለት ነው። ስለዚህ ትክክለኛ መልሳችን ቴክኖሎጂካል ኢኖቬሽን ኤንድ ዘ ራይዝ ኦፍ ስቲም ፓወር የሚለው ለሁለተኛ ጥያቄ ትክክለኛ መልስ ነው ማለት ነው። እሺ፣ ጥያቄ 3 ዋት ዋዝ ዘ ሜጀር ሶሻል ኮንሲኩዌንስ ኦፍ ዘ ኢንዱስትሪያል ሪቮሉሽን ኢን 19 ሴንቸሪ ኢሮፕ ይላል ጥያቄው። ምን ማለት ነው? በ19ኛው ክፍለ ዘመን የአውሮፓ ኢንዱስትሪ አብዮት ያስከተለው ዋናው ማህበራዊ ውጤት ምንድን ነው የሚል ሀሳብ ነው ጥያቄው። ትክክለኛ መልሱ ራፒድ አርባናይዜሽን ኤንድ ዘ ራይዝ ኦፍ ዘ ፕሮሌታሪያት ክላስ ነው ትክክለኛ መልሱ ማለት ነው። ምን ማለት ነው? ፈጣን የከተማዎችን ማስፋፋት እና እንደዚሁም የሰራተኛዎችን መደብ መፍጠር ነው ትክክለኛ መልሱ ማለት ነው። ይህ ምንድን ነው? በኢንዱስትሪ ምክንያት የከተሞች መፈራረስ ወይም ደግሞ አርባናይዜሽን በከፍተኛ ፍጥነት ታይቷል። ይህም በባለ ሀብቱ እና በሰራተኞች መካከል በግልጽ የሆነ ክላስ ዲቫይድ ወይም ደግሞ የመደብ ልዩነት ፈጥሯል ማለት ነው። ስለዚህ ትክክለኛ መልሳችን ራፒድ አርባናይዜሽን ኤንድ ዘ ራይዝ ኦፍ ዘ ፕሮሌታሪያት ክላስ ነው ማለት ነው። ፈጣን የከተሞችን መስፋፋት፣ የሰራተኛውን መደብ መፈጠር የሚለው ትክክለኛ መልስ ነው ማለት ነው።
እሺ ጥያቄ 4 the unification of German in 1871 was the direct result of the which event ይላል ጥያቄው። ምን ማለት ነው? በ1871 የጀርመን መዋሃድ የየትኛውን ክስተት ቀጥተኛ ውጤት ነው የሚል ነው ጥያቄው። ምርጫ ምርጫ አልኩኝ። ምርጫ ከዚህ ፊት ስላዘጋጀው ነው ይቅርታ። ትክክለኛ መልሱ ዘ ፍራንኮ ፕሩሺያ ዋር ነው። ትክክለኛ መልሱ ማለት የፈረንሳይና የሩሲያ ጦርነት የሚለው ትክክለኛ መልስ ነው ማለት የተጠየቅነው ጥያቄ ማለት ነው። ምክንያቱም የፍራንኮ ፕሩሺያ ዋር በቢስማርክ የሚመራ የፕሩሺያ ጦርነት ፈረንሳይን ማሸነፍ የጀርመን ትንንሽ ግዛቶችን ወደ አንድ ኢምፓየር እንዲመጡ አድርጎታል ማለት። ይህም ድል በፈረንሳይና በአውሮፓ የነበረውን የበላይነትን አሳጥቶ ጀርመንን አዲሲቱ ኃይል አገር አድርጓታል ማለት ነው። ስለዚህ ትክክለኛ መልሳችን ዘ ፍራንኮ ፕሩሺያ ዋር ነው ማለት ነው። የአራተኛው ጥያቄ መልስ። እሺ ጥያቄ 5 what was the primary cause of the American Civil War 1861 to 1865 ይላል ጥያቄው። ምን ማለት ነው? የአሜሪካን የእርስ በርስ ጦርነት ዋናው መነሻ ምክንያት ምንድን ነው የሚል ሀሳብ ነው። ትክክለኛ የጦርነቱ መነሻ ምክንያት የሆነው ዳይቨርጂንግ ኢኮኖሚክ ኢንተረስት ኤንድ ዘ ኢሹ ኦፍ ስላቨሪ የሚለው ትክክለኛ መልስ ነው ማለት ነው። የተጠየቅነው ጥያቄ ምን ማለት ነው? የተለያዩ የኢኮኖሚ ጥቅሞችና የባሪያ ስርዓቶች ጉዳይ ነው ትክክለኛ የጦርነቱ መነሻ የእርስ በርስ ጦርነት ዋና መነሻ ምክንያት የሆነው። ምክንያቱም በሰሜንና በደቡብ ግዛቶች መካከል ያለው ሴክሽናሊዝም ወይም ደግሞ የአካባቢ ልዩነቶች ለግጭቱ ዋና መንስኤ ሆኗል ማለት ነው። በሰሜኑ በኢንዱስትሪ ላይ ሲመሰረቱ፣ ደቡቡ ደግሞ በባሪያ ጉልበት የሚመሰረቱ ወይም ደግሞ ፕላንቴሽን አግሪካልቸር ላይ በመመስረቱ ለጦርነቱ መመስረት ሆኗል ማለት ነው። ስለዚህ ትክክለኛ መልሳችን ዳይቨርጂንግ ኢኮኖሚክ ኢንተረስት ኤንድ ዘ ኢሹ ኦፍ ስላቨሪ የሚል ትክክለኛ መልስ ነው ማለት ነው። የአምስተኛው። እሺ ጥያቄ 6 which of the following was a political consequence of the 1848 revolution ይላል ጥያቄው። ምን ማለት ነው? በ1848 የአብዮት ካስከተሉት የፖለቲካ ውጤቶች መካከል የትኛው ይካተታል የሚል ነው ጥያቄ። እንግዲህ ትክክለኛ መልሱ ዘ ስፕሪድ ኦፍ ናሽናሊዝም ኤንድ ላይበራል አይዲልስ ነው። ትክክለኛ መልሱ ምን ማለት ነው? የብሔርተኝነትን እና የሊበራሊዝም አስተሳሰቦችን ማስፋፋት ነው ትክክለኛ መልሱ ማለት ነው። ምክንያቱም ይሄ ምንም እንኳን አመጾችን በወቅቱ በወታደራዊ ኃይል ቢቀጩም ህዝቡ ስለ ኮንስቲቱሽናሊዝም ወይም ደግሞ ህገ መንግስታዊነትን እና ስለ ነጻነት ያለ ግንዛቤ እንዲያድግ አድርጓል ማለት ነው። ይህም ለወደፊቱ የሀገሪቱ ውህድ እንደ መንደርደሪያ ሆኖ አገልግሏል ማለት ነው። ስለዚህ ትክክለኛ መልሳችን ለስድስተኛው ጥያቄ ዘ ስፕሪድ ኦፍ ናሽናሊስትስ ኤንድ ላይበራል አይዲልስ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 7 ዘ ኢኮኖሚክ ሪዘልት ኦፍ ዘ ሌዚፌርስ ፖሊሲ ወስ ይላል ጥያቄው። ምን ማለት ነው? የሌዚፌር ፖሊሲ ያስከተለው የኢኮኖሚያዊ ውጤት ምንድን ነው የሚል ሀሳብ ነው ጥያቄው። ትክክለኛ መልሱ ዘ ግሮስ ኦፍ ኮምፒቲሽን ኦፍ ፍሪ ማርኬት ካፒታሊዝም ነው ትክክለኛ መልሳችን ማለት ነው። ያ ማለት ነው የውድድርና እንደዚሁም ደግሞ የነጻ የገበያ ካፒታሊዝም እድገት የሚለው ትክክለኛ መልሳችን ነው ማለት ነው። ምክንያቱም የሌዚፌር መርህ መንግስት በኢኮኖሚ ውስጥ ያለውን ጣልቃ ገብነት እንዲቀንስ በማድረጉ የግል ዘርፉን በነጻነት እንዲወዳደር ፈቅዷል ማለት ነው። ይህም የህግ ማላላት ለኢንዱስትሪ መስፋፋት ትልቅ ሚና ስለነበረው ማለት ነው። ስለዚህ ትክክለኛ መልሳችን ዘ ግሮስ ኦፍ ኮምፒቲሽን ፍሪ ማርኬትስ ኤንድ ካፒታሊዝም የሚለው ትክክለኛ መልስ ነው ማለት ነው። የሰባተኛው ጥያቄ። እሺ ጥያቄ 8
The Eastern question was an international issue caused by ይላል ጥያቄው። ሀሳቡ ምንድን ነው? ይህ ጥያቄው የምስራቁ ጥያቄ የተባለው ዓለም አቀፍ ችግር የፈጠረው በምን ምክንያት ነው የሚል ሀሳብ ነው። ኮዙ ወይም ደግሞ የተፈጠረበት ምክንያት ዘ ተሪተሪያን ዲክላይንድ ኦፍ ዘ ኦቶማን ኤምፓየር ነው። የኦቶማን ኤምፓየር ግዛት መዳከም ምክንያት ነው ማለት ነው። ምክንያቱም የኦቶማን ግዛት መዳከም በአውሮፓ ሀያላን መካከል ጂኦፖለቲካል ሪቫይሊ ወይንም ደግሞ የግዛት ፉክክርን ፈጥሮ ነበር። እያንዳንዱ አገር የአካባቢውን ግዛት ለመቆጣጠር መሞከሩ ለዓለም አቀፍ ውጥረት መንስኤ ሆኗል ማለት ነው። ስለዚህ ትክክለኛ መልሳችን ዘ ኢስተርን ኩዌሽን ዋስ አን ኢንተርናሽናል ኢሹ ኮዝድ ባይ የሚለው ምክንያቱ ዘ ተሪቶሪያንስ ዲክላይን ኦፍ ዘ ኦቶማን ኤምፓየር የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 9 ዊች ኢቨንትስ ማርክድ ዘ ኮምፕሊሽን ኦፍ ኢታሊያን ዩኒፊኬሽን ኢን 1817 ይላል ጥያቄው። ምን ማለት ነው? በ1870 የጣሊያን ውህድ ፍጻሜ ያበሰረው ክስተት የትኛው ነው የሚል ሀሳብ ነው ጥያቄው። ትክክለኛ መልሳችን ሊሆን የሚችለው አኔክሴሽን ኦር ካፕቸርስ ኦፍ ሮም የሚለው ትክክለኛ መልስ ነው ማለት ነው። ሮም በቁጥጥር ስር ማዋል ወይም ደግሞ ማቀላቀል የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም የአኔክሴሽን ኦፍ ካፕቸርስ ኦፍ ሮም የሮም ወደ ጣሊያን መንግስት መቀላቀል ሪሶርስ ጂሜንቶ ወይም ደግሞ የዳግም መነሳት ሂደትን አጠናቆታል ማለት ነው። ይህም ታሪካዊ ክስተት ጣሊያንን እንደ አንድ የተሟላ ናሽናል ስቴት በአውሮፓ መድረክ ላይ እንድትመጣ አስችላቷል ማለት ነው። ስለዚህ በ1870ዎች የጣሊያን ውህድ ፍጻሜ ያበሰረው ክስተት አኔክሴሽን ኦር ካፕቸር ኦፍ ሮም የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 10 the major result of the 13th century ይቅርታ ደግመዋለሁኝ ጥያቄ 10ን the major result of the 13th century amendments to the USA constitution was ይላል ጥያቄው። ምን ማለት ነው? በ13ኛው የአሜሪካን ህገ መንግስት ማሻሻያ ያስከተለው ዋና ውጤት ምንድን ነው የሚል ሀሳብ ነው ጥያቄው። ትክክለኛ መልሱ ዘ ሌጋል አቦሊሽንግ ኦፍ ስላቨሪ የሚለው ትክክለኛ መልስ ነው ማለት ነው። በ13ኛው የአሜሪካን ህገ መንግስት ማሻሻያ ያስከተለው ዋና ውጤት ባርነትን በህግ ፊት ምን ማለት ማስቀረት ነው ማለት ነው። ዘ ሌጋል አቦሊሽንግ ኦፍ ስላቨሪ ማለት ነው። ይህም የህግ ማሻሻያን ባርነት በሀገሪቱ ሙሉ ዋጋ ቢስ እንዲሆን አድርጎታል ማለት ነው። ምንም እንኳን ሙሉ ማህበራዊ እኩልነት ለማምጣት ጊዜ ቢወስድም ይህ ሌጋል ማይልስቶን ለአሜሪካን ዲሞክራሲ መጠናከር ወሳኝ ውጤት ነበረው ማለት ነው። ስለዚህ በ13ኛው የአሜሪካን ህገ መንግስት ማሻሻያ ያስከተለው ዋና ውጤት ዘ ሌጋል አቦሊሽንግ ኦፍ ስላቨሪ ነው ማለት ነው። ትክክለኛ መልስ። እሺ ጥያቄ 11 identify the main goal of Otto von Bismarck's real ፖለቲክ ይላል ጥያቄው። ምን ማለት ነው? የኦቶ ቫን ቢስማርክ ሪል ፖለቲክስ ስልት ዋና ግብ ምን እንደነበር ለይ የሚል ሀሳብ ነው ጥያቄው። ትክክለኛ መልሶ አቺቪንግ ፕሩሺያ ዶሚናንስ ኤንድ ጀርመን ዩኒፊኬሽን ስሩ ፕራክቲካል ፓወር ነው ትክክለኛ መልሱ ማለት ነው። ምን ማለት ነው? የመልሱ ትርጉም ወይ ሀሳብ በሩሲያ የበላይነት የሚመራ ጀርመን ውህድ በተግባራዊ የኃይል እርምጃ ማረጋገጥ የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም ይሄ ቢስማርክ ግቦቹን ለማሳካት አይዲዮሎጂ ሳይሆን ፕራክቲካሊ ወይም ደግሞ ተግባራዊነትን ተጠቅመዋል ማለት ነው። የእርሱ ብለድ ኤንድ አይረን ፖሊሲ ለጀርመን አንድ መመስረት የሆነ የሚሊታሪ ሊድ ዩኒፊኬሽን እንዲኖር በማድረግ ጀርመንን በአውሮፓ ቁንጮ
ኃይል አድርጓታል፣ ማየር ነገር አድርጓታል ማለት ነው። ስለዚህ ትክክለኛ መልሳችን አቺቪንግ ፕሩሺያ ዶሚናንስ ኤንድ ጀርመን ዩኒፊኬሽን ስሩ ፕራክቲስ ኦፍ ፓወር የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 12 ዋት ኦፍ ዘ ኢንቫይሮንመንታል ሪዘልትስ ኦፍ ዘ ኢርሊ ኢንዱስትሪያል ሪቮሉሽን ይላል ጥያቄው። ምን ማለት ነው? የመጀመሪያውን የኢንዱስትሪ አብዮት ያስከተለው አካባቢያዊ ውጤት ምን ነበር የሚል ሀሳብ ነው የጥያቄው። ትክክለኛ መልሱ ሰቨርጅ ኢኮኖሚካል ዲግራዴሽን ኤንድ አርባን ፖሊሽን የሚለው ትክክለኛ መልስ ነው ማለት ነው። ከባድ የተፈጥሮ መራቆት እና የከተሞች ብክለት የሚሉ ትክክለኛ መልሳችን ነው ማለት ነው። ምክንያቱም የፋብሪካዎች መስፋፋት የድንጋይ ከሰል ወይም ኮል አጠቃቀም ለከባድ የአየርና ውሃ ብክለት መንስኤ ሆኖታል ማለት ነው። ይህ ዲግራዴሽን ወይም ደግሞ መራቆትን በኢንዱስትሪ ከተሞች ውስጥ የጤናን ችግሮችን ከማስከተሉም በላይ ለዘመናዊ የአካባቢን የአየር ብክለት ወር ለውጥ እንዲያመጣ ታሪካዊ መነሻ ሆኖታል ኦር ታይቶ ነበር ማለት ነው። ስለዚህ ትክክለኛ መልሳችን ሰቨርጅ ኢኮኖሚካል ዲግራዴሽን ኤንድ አርባን ፖሊሽን የሚለው ትክክለኛ መልስ ነው ማለት ነው። የ12ኛው ጥያቄ። እሺ ጥያቄ 13 The event known as the Green Famine in Ireland led to which result ይላል ጥያቄው። ምን ማለት ነው? በአየርላንድ ታላቅ ረሃብ በመባል የሚታወቀው ክስተት ምን ውጤት አስከተለ ይላል ጥያቄው። መልሱ ትራንስአትላንቲክ ማይግሬሽን ኦፍ አይሪሽ ፒፕል ቱ ዘ ዩናይትድ ስቴትስ ነው ትክክለኛ መልሱ ማለት ነው። በሚሊዮን የሚቆጠሩ የአይሪሾች በአትላንቲክ ውቅያኖስ በኩል ወደ አሜሪካን መሰደዳቸው ነው ትክክለኛ መልስ ማለት ነው። ቢኮዝ ድንች በበሽታ መበላሸቱ ያስከተለው ከባድ ረሃብ ህዝቡን ለስደት አድርጎታል ማለት ነው። ይህ ማይግሬሽን በአሜሪካ ውስጥ ትልቅ ላቦር ሰፕላይ በመፍጠር የአሜሪካን ለኢንዱስትሪ እድገት እንዲሁም ለከተሞች መስፋፋት ከፍተኛ አስተዋጽኦ አድርጎት ነበር ማለት ነው። ስለዚህ በአየርላንድ ላይ ታላቁ ረሃብ በመባል የሚታወቀው ክስተት ትራንስአትላንቲክ ማይግሬሽን ኦፍ አይሪሽ ፒፕል ቱ ዘ ዩናይትድ ስቴትስ የሚለው ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 14 ዋት አይዲያስ caused the American people to support expansion to the Pacific Ocean ይላል ጥያቄው። ምን ማለት ነው? አሜሪካን ወደ ፓሲፊክ ውቅያኖስ እንዲስፋፉ ምክንያት የሆነው አስተሳሰብ ምንድን ነው የሚል ሀሳብ ነው ጥያቄው። ትክክለኛ መልስ መሆን የሚችለው the doctrine of manifest density የሚለው ደስቲኒ የሚለው ትክክለኛ መልስ መሆን ይችላል ማለት ነው። አሜሪካንን ወደ ፓሲፊክ ውቅያኖስ እንዲስፋፉ ምክንያት የሆነው አስተሳሰብ ዘ ዶክትሪን ኦፍ ማንፌስት ደንሲቲ ነው ማለት ነው። ምክንያቱም አሜሪካን ሀገሪቱን የመቆጣጠር ወይም ፕሮቨንሽናል ራይትስ አለን ብለው ያምኑ ነበር። ይህ አይዲዮሎጂካል ዳይቨርስ ወደ ምዕራብ ለማስፋፋት አዳዲስ ግዛቶችን ለመቀላቀል እንደ ዋና ጀስቲፊኬሽን በመሆን አሜሪካንን ግዙፍ አገር እንድትሆን አድርጓታል ማለት ነው። ስለዚህ አሜሪካን ወደ ፓሲፊክ ውቅያኖስ እንዲስፋፉ ምክንያት የሆነው አስተሳሰብ ዘ ዶክትሪን ኦፍ ማኒፌስት ደስቲኒ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 15 ዘ ሪዘልት ኦፍ ዘ ክሬሚያን ዋር 1853 to 1856 ሾድ ባይ ይላል ጥያቄው። ምን ማለት ነው? የክሬሚያ ዋር ጦርነት በ1853 እስከ 1856 ውጤት ምን አረጋገጠ የሚል ሀሳብ ነው ጥያቄው። ወይ ምን ውጤት አለው የሚል ነው ጥያቄው። መልሱ
ሩሲያ ኤምፓየር ላግድ ቢሃይንድ ዌስተርን ዩሮፕ ኢን ሞደርናይዜሽን ነው ትክክለኛ መልስ ማለት ነው። የሩሲያ ግዛት በዘመናዊነት ረገድ ከምዕራብ አውሮፓ ወደ ኋላ ቀርተዋል የሚል ኋላ መቅረቷ የሚል ነው ትክክለኛ መልስ ማለት ነው። ቢኮዝ የሩሲያ ሽንፈት የሀገሪቱን ወታደራዊና ኢኮኖሚያዊ ስርዓትን ከዘመኑ ጋር የማሄድ በመሆን አረጋግጧል ማለት ነው። ይህም ሩሲያ ወደ ሞደርናይዜሽን ወደ ሞደርናይዜሽን እንደ ሰፈርደም ወይም ደግሞ እንደ ጭሰኝነት ያሉ የቆዩ ስርዓቶችን እንዲወገዱ ትልቅ ግፊት ሰጥቷታል ማለት ነው። ስለዚህ ትክክለኛ መልሳችን የክራይሚያ ጦርነት በ1853 እስከ 1856 ውጤት ያረጋገጠው ሩሲያ ኢምፓየር ላግድ ቢሃይንድ ዌስተርን ዩሮፕ ኢን ሞደርናይዜሽን የሚለው ትክክለኛ መልስ ነው ማለት ነው። የሩሲያን ግዛት በዘመናዊነት ረገድ ከምዕራብ አውሮፓ ወደ ኋላ መቅረቷን ማለት ነው። ስለዚህ መልሳችን ሩሲያ ኢምፓየር ላግድ ቢሃይንድ ዌስተርን ዩሮፕ ኢን ሞደርናይዜሽን ነው ማለት ነው። እሺ ጥያቄ 16 አይደንቲፋይ ዘ ኢኮኖሚክ ሲስተም ዛት ኢመርጅድ አስ ዘ ሪያክሽን ቱ ዘ ኢንኢኳሊቲስ ኦፍ ካፒታሊዝም ይላል ጥያቄው። ምን ማለት ነው? ሀሳቡ በካፒታሊዝም ውስጥ የታየው አለመመጣጠን ለመቃወም የተፈጠረው የኢኮኖሚ ስርዓት ለይ የሚል ሀሳብ ነው ጥያቄው። ትክክለኛ መልሱ ሶሻሊዝም ኤንድ ማርክሲስት ኢኮኖሚ ቲዮሪ ነው። ትክክለኛ መልሱ ማለት ነው የሶሻሊስት እና የማርክሲስት ኢኮኖሚ ንድፈ ሀሳብ የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም በካፒታሊዝም ውስጥ የታየው የሀብት አለመመጣጠንና እንደዚሁም የሰራተኛው መደብ ብዝበዛ ለሶሻሊስት መፈጠር ዋነኛ ምክንያት ሆኗል ማለት ነው። ይህም ስርዓት የምርት መሳሪያዎችን በጋራ እንዲበዘብዙ መጠየቅ ለሶሻሊስት ጀስቲስ እና ለሰራተኞች መብት መሟገት ጀምረዋል ማለት ነው። ስለዚህ በካፒታሊዝም ውስጥ የታየውን አለመመጣጠን ለመቃወም የተፈጠረውን የኢኮኖሚ ስርዓት ሶሻሊስት ኤንድ ማርክሲዝም ኢኮኖሚስት ቲዮሪ ነው ማለት ነው። ስለዚህ መልሳችን ይሄ ነው ማለት ነው። የጥያቄ 16 እሺ የጥያቄ 17 ጥያቄ 17 ዘ በርሊን ኮንፈረንስ 1884 to 85 was an event that the result in ይላል ጥያቄው። ምን ማለት ነው ሀሳቡ? ምን ማለት ፈልጎ ነው ጥያቄው? በ1884 እስከ 85 የበርሊን ኮንፈረንስ ምን ውጤት ያስከተለ ኦር ክስተቱ ምን ነበር የሚል ሀሳብ ነው ያስከተለው። ትክክለኛ ኦርጋናይዜሽን ፓርቲሽን ኦፍ አፍሪካን ኤንድ ፎርሜሽን ኦፍ ኮሎኒያሊዝም ነው ማለት ነው። የተቀናጀ የአፍሪካን ቅርምት እና ህጋዊ የሆነ ቅኝ ግዛት ነው ማለት ነው ክስተቱ የሆነው ማለት ነው። ምክንያቱም ይህ ስብስብ በአውሮፓውያን ያለ አፍሪካውያን ተሳትፎ አገሪቱን የተከፋፈሉበት ወይም ዲፕሎማቲክ ኢቨንት ነው ማለት ነው። ይህም ለቀጣዮቹ 10 ዓመታት አፍሪካ በኢምፔሪያሊስት ሩል ስር እንድትወድቅ ቀጥተኛ ኮንሲኩዌንስ ሆኗታል ማለት ነው። ስለዚህ በ1884 እስከ 85 የበርሊን ኮንፈረንስ ውጤት ያስከተለው የተከሰተው organized partition of African and formal colonialism ነው ማለት ነው መልሱ። እሺ ጥያቄ 18 what was the technological results of the invention of the steam engine ይላል ጥያቄው። ምን ማለት ነው? የእንፋሎት ሞተር መፈጠር ያስከተለው የቴክኖሎጂያዊ ውጤት ምንድነው የሚል ሀሳብ ነው። ትክክለኛ መልሱ the revolution of global transport through steamship and railways ነው የቴክኖሎጂ ውጤቱ ትክክለኛ መልሳችን ማለት ነው። በእንፋሎት መርከቦችና እንደዚሁም ባቡሮች አማካኝነት በዓለም አቀፍ ትራንስፖርት የታየ አብዮት ነበር ማለት ነው። ስለዚህ መልሳችን ይሄ ነው ማለት ነው። the revolution of in global transport through steamship and railways ነው ማለት ነው። because የእንፋሎት ሞተር በባቡርና በመርከብ ላይ ስራ ላይ መዋሉ ርቀቶችን አሳጥሮታል። እንደዚሁም ይህ ኢኖቬሽን ዓለም አቀፍ ንግድን እና የሰዎችን እንቅስቃሴ እጅግ
ቀልጣፋ እንዲሆን በማድረግ የዓለምን ኢኮኖሚ አንሰራርቷል ማለት ነው። እንዲሰራ አድርጓታል ማለት ነው። ስለዚህ ትክክለኛ መልሳችን ዘ ሪቮሉሽን ኢን ግሎባል ትራንስፖርት ስሩ ስቲምሺፕ ኤንድ ሬልዌይስ ነው ማለት ነው። እሺ ጥያቄ 19 ዘ ኮንሲኩዌንስ ኦፍ ዘ ላይፈስ ፌር አፌር ኢን ፍራንስ ወር ይላል። ፍራንስ ወዝ ይላል ጥያቄው ምን ማለት ነው? በፈረንሳይ የሬልፌስ ጉዳይ ያስከተለው ውጤት ምን ነበር የሚል ሀሳብ ነው። ያስከተለው ውጤት ኢንክሪስድ ነው። ትክክለኛ መልሶ ኢንክሪስድ ፖለቲካል ፕራይቬታይዜሽን ኤንድ ዘ ራይዝ ኦፍ ዘ ሴኩላሪዝም ነው ማለት ነው። ትክክለኛ መልሳችን ማለት ነው። ከፍተኛ የፖለቲካ ፉክክርና የመንግስትና የሃይማኖት መለያየት መስፋፋትን ነው የፈጠረው ማለት ነው። ስለዚህ ኮንሲኩዌንሱ ይሄ ነው ማለት ነው። ምክንያቱም ይህ ክስተት በፈረንሳይ እና በሪፐብሊካኖች በኮንሰርቫቲቮች መካከል ትልቅ የፖለቲካል ስቺምስ ተፈጥረዋል ማለት ነው። ውጤቱም የሃይማኖትና የመንግስትን ስልጣን በይፋ እንዲለያዩ ኦር ሴኩላሪዝም እና የዲሞክራሲያዊ ተቋማት እንዲጠናከሩ ከፍተኛ ግፊት አድርጎታል ማለት ነው። ስለዚህ መልሳችን ሊሆን የሚችለው በፈረንሳይ የሬድፌስ ጉዳይ ያስከተለው ውጤት increased political polarizations and the rise of secularism ነው ማለት ነው። ከፍተኛ የፖለቲካ ክፍፍልና የመንግስትን የሃይማኖት መለያየት መስፋፋትን ፈጥሮታል ማለት ነው። ስለዚህ መልሳችን ይሄ ነው ማለት ነው። ጥያቄ 20 what conditions facilitated through the growth of nationalism in the 19th century ይላል ጥያቄው። ሀሳቡ ምንድን ነው? ጥያቄው በ19ኛው ክፍለ ዘመን ለብሔርተኝነት እድገት ምቹ ሁኔታን የፈጠረው ሁኔታ ምንድን ነው የሚል ነው ሀሳቡ። ትክክለኛ መልሱ ዘ ስፕሪድ ኦፍ ኮመን ላንጉዌጅ ካልቸር ኤንድ ማስ ሚዲያ ነው ትክክለኛ መልሱ ማለት ነው። የጋራ ቋንቋ ባህልና እንደዚሁም ደግሞ የመገናኛ ብዙኃን መስፋፋት ነው ማለት ትክክለኛ መልሱ። በ19ኛው ክፍለ ዘመን ለብሔርተኝነት እድገት ምቹ ሁኔታ የፈጠረው ሁኔታ ስፕሪድ ኦፍ ዘ ኮመን ላንጉዌጅ ኤንድ ካልቸር ኤንድ ማስ ሚዲያ ነው ማለት ነው። ቢኮዝ ይሄ የጋራ ቋንቋ እንደዚሁም ባህልና መገናኛ ብዙኃን መስፋፋት በትምህርትና በጋዜጦች መስፋፋት ምክንያት ሰዎች የጋራ ናሽናል ኮንሲኩዌንስ እንዲያዳብሩ አድርጓታል ማለት ነው። ይህም ሶሻል ቦንድ እንደዚሁም ደግሞ ትናንሽ ግዛቶች ወደ አንድ ናሽናል ስቴት እንዲጠቃልሉ ለነጻነት እንዲታገሉ መሰረትም ጭምር ሆኗቸዋል ማለት ነው። ስለዚህ በ19ኛው ክፍለ ዘመን ለብሔርተኝነት እድገት ምቹ ሁኔታን የፈጠረ ሁኔታ the spread of the common language and culture mass media የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 21 the result of the Meiji restoration in Japan was ይላል ጥያቄው። ይቅርታ ደግሞ አለኝ ጥያቄ 21ን the result of the Meiji restoration in Japan was ይላል ጥያቄው። ምን ማለት ነው? የጃፓን የሜጂ ሪስቶሬሽን ያስከተለው ውጤት ምንድነው የሚል ሀሳብ ነው ጥያቄው። ትክክለኛ መልሱ the rapid modernization and the emergence of Japan as an industrial power ነው ትክክለኛ መልሱ ማለት ነው። ፈጣን ዘመናዊና ጃፓን እንደ ኢንዱስትሪ ሀያልነት መውጣቷ ነው ማለት ነው ያስከተለው የጃፓን ሚኒስትሬሽን ያስከተለው ውጤት ማለት ነው። ቢኮዝ ጃፓን የቀድሞ የፊውዳል ስርዓቷን በመተው የምዕራባውያንን ቴክኖሎጂ እና አድሚኒስትሬሽን ተቀብላለች። ስለዚህ ይህ ስትራቴጂክ ሽፍት እንድታደርግ ጃፓንን በኢሲያ ውስጥ ብቸኛዋ ነን ዌስተርን ኢምፔሪያል ፓወር እንድትሆን አድርጓታል ማለት ነው፣ አስችሏታል ማለት ነው። ስለዚህ የጃፓን የሜጂ ሪስቶሬሽን ያስከትለው ትክክለኛ ውጤት ራፒድ ሞደርናይዜሽን ኤንድ ዘ ኢመርጀንስ ኦፍ ጃፓን አስ አን ኢንዱስትሪያል ፓወር እንድትሆን አድርጓታል ማለት ነው። ስለዚህ መልሳችን ይሄ ነው ማለት ነው የአንደኛው። እሺ ጥያቄ 22
what cause lead to the formation of the dual monarchy of አውስትሪያ ሃንጋሪ ይላል ጥያቄው። ምን ማለት ነው? የኦስትሪያ ሃንጋሪ ጥምር መንግስት እንዲመሰረት ያደረገው ምክንያት ምንድን ነው የሚል ሀሳብ ነው። ትክክለኛ መልሱ ፕሩሺያ ሃንጋሪያን ናሽናሊስትስ ኤንድ ኢቲክስ ቴንሽንስ ዊዝን ዘ ኢምፓየር ነው ትክክለኛ መልሱ ማለት ነው። ከሃንጋሪ ብሔርተኞች የመጣ ግፊት እና በግዛት ውስጥ የነበሩ የብሔር ውጥረት ነው ማለት ትክክለኛ መልሱ ማለት ነው። ቢኮዝ በኦስትሪያ ግዛት ውስጥ የነበሩ የሃንጋሪ ብሔርተኞች ግፊት በ1867ቱ ፖለቲካል ኮምፕሮማይስስ ኦር የፖለቲካ ስምምነትን ምክንያት ሆኗታል ማለት ነው። ይህ ስምምነት ለጊዜው መረጋጋት ቢፈጥርም ሌሎች ብሔርተኞች ለነጻነት እንዲታገሉ መንገድ ከፍቷላቸዋል ማለት ነው። ስለዚህ የኦስትሪያ ሃንጋሪ ጥምር መንግስት እንዲመሰረት ያደረገው ምክንያት the pressure from Hungarian nationalists and ethics tension within the empire ነው ማለት ነው መልሱ። እሺ ጥያቄ 23 the economic crisis of 1873 lead to what political result ይላል ጥያቄው። ምን ማለት ነው? በ1873ቱ የኢኮኖሚ ቀውስ ምን የፖለቲካ ውጤት አስከትለዋል የሚል ሀሳብን ጥያቄው። መልሱ shift toward protection and intention shifts colonial competition ነው ትክክለኛ መልሱ ማለት ነው። ወደ የሀገር ውስጥ ጥምር ጥበቃ ማዘንበልና እንደዚሁም ደግሞ ለቅኝ ግዛት የሚደረግ ፉክክርን ነው ያደረገው ማለት ነው። በ1973ቱ የኢኮኖሚ ቀውስ የፖለቲካ ውጤት ያስከተለው ማለት ነው። ስለዚህ ትክክለኛ መልሳችን የሚሆነው ወደ shift towards protectionism and intensified colonial competition ነው ማለት ነው። ይህ የኢኮኖሚውን ውድቀት አገሪቱ የራሳቸውን ገበያ በታሪፍ እንዲስተካከል አድርጓታል ማለት ነው። ይህም የኢኮኖሚ ናሽናሊዝም ደግሞ ለጥሬ እቃዎች ፍለጋ ሲባል አዳዲስ ግዛቶችን ለመያዝ የሚደረገው ኢምፔሪያሊዝም ሪቫይሊ አባብሶታል ማለት ነው። ስለዚህ ትክክለኛ የፖለቲካን ውጤት ያስከተለው ዘ ሺፍት ቱዋርድስ ፕሮቴክታሪዝም ኤንድ ኢንተንሽን ሺፍት ኮሎኒያሊዝም ኮምፒቲሽን የሚለው ትክክለኛ መልስ መሆን ይችላል ማለት ነው። እሺ ጥያቄ 24 identify the legal result of the emancipations proclamations 1863 ይላል ጥያቄው። ምን ማለት ነው? በ1863ቱ የባሪያ ነጻነት አዋጅ ያስከተለው ህጋዊ ውጤት ምንድን ነው የሚል ሀሳብ ነው ጥያቄው። ይቅርታ ምርጫ አልኩኝ። ትክክለኛ መልሳችን መሆን የሚችለው ኢትስ legal freed enslaved people in the ኮንፌዴሬሽን ስቴት የሚለው ትክክለኛ መልሳችን ነው ማለት ነው። የአመፀኞችን የደቡብ ግዛቶች የነበሩት ባሪያዎችን በህግ ነጻ ማውጣት ነው ማለት ትክክለኛ መልሳችን። በ1963 የባሪያ ነጻነትን አዋጅ ያስከተለው ህጋዊ ውጤት የአመፀኞቹ የደቡባዊ ግዛቶች የነበሩትን ባሪያዎችን በህግ ነጻ ማውጣት ነው ማለት ነው። ይህ አዋጅ የአሜሪካን የእርስ በርስ ጦርነት ወደ ሞራል ስትረግል ቀይሮታል ማለት ነው። ይህ የደቡብ ግዛቶችን የኢኮኖሚ መሰረት በማዳከም የሰሜኑን ጦርነቱን እንዲያሸንፉ ትልቅ ወታደራዊ ፖለቲካዊ ብልጫ ሰጥቷታል ማለት ነው። ስለዚህ የ1863ቱ የባሪያ ነጻነትን አዋጅ ያስከትለው ህጋዊ ውጤት it's legally freed enslaved people in the confederation of states የሚለው ትክክለኛ መልስ መሆን ይችላል ማለት ነው። እሺ ጥያቄ 25 እና የመጨረሻው the overall result 19th century nationalism was ይላል ጥያቄው። ምን ማለት ነው? በ19ኛው ክፍለ ዘመን ብሔርተኝነት ያስከተለው አጠቃላይ ውጤት ምንድን ነው የሚለው ጥያቄው።
ትክክለኛ መልሱ reconfiguration of European and the collapse of multi-ethnic empire የሚለው ትክክለኛ መልስ ነው ማለት ነው። የአውሮፓን ካርታ እንደገና መዋቅር መቀየሩና እንደዚሁም ደግሞ የብዙ ብሔርተኞችን ግዛት መፈራረስ ነው ትክክለኛ መልሱ ማለት ነው። ምክንያቱም ይህ ብሔርተኝነት እንደ ኦስትሪያና ኦቶማን ያሉ መልቲ ኢቲክስ ኢምፓየር እንዲዳከሙና እንደ ጀርመን ያሉ ደግሞ እንዲነሱ አድርጎታል ማለት ነው። ይህ ጂኦፖለቲካል ትራንስፎርሜሽን በመጨረሻው ለ20ኛው ክፍለ ዘመን ፖለቲካ መሰረት ሆኗታል ማለት ነው። ስለዚህ ትክክለኛ መልሳችን የሚሆነው reconfiguration of European and the collapse of multi-ethnic empire የሚለው ትክክለኛ መልስ ነው ማለት ነው። የአውሮፓን ካርታ እንደገና መዋቅሩ እና እንደዚሁም የብዙ ብሔር ግዛቶች መፈራረስ የሚለው ትክክለኛ መልስ ነው ማለት ነው። እሺ መልሶችን በሙሉ ከታች ከ1 እስከ 25 ያሉትን ከታች አስቀምጥላችኋለሁ። ከዛ ጋር ማች በማድረግ ማየት ትችላላችሁ። ፓርት ይቅርታ ዩኒቱን ደግሞ በሚቀጥለው ጊዜ ይዤላችሁ እቀርባለሁ። መልካም ጥናት እመኝላችኋለሁኝ። ቻው